መጽሐፍ ቅዱስ ላይ አንድ ጠቢቡ ሰለሞን የሚባል በጣም ታዋቂ ሰው አለ እና አንድ ጊዜ በንግስና ወንበሩ በተቀመጠ ጊዜ ይሄ ጠቢብ ንጉስ ሁለት ሴቶች መጡ እና አንደኛዋ ታሪኩ በጣም ፌመስ ይታወቃል። አንደኛዋ ልጇ ላይ ተኝታ ልጇ ሞቶ ነው። ሌላኛዋ ደግሞ ልጇ ጠፍቶ ተሰርቆ የሞተ ልጅ ስለያዘች። እነዚህ ሁለቱም ሴቶች በጣም የሚገርምሽ አንደኛዋ ልጇን ተኝታበት ገደለችው፣ እስኪሞት ድረስ ተኛች። ሁለተኛዋ ደግሞ ተኝታ ልጇ ተሰርቆ የሞተ ልጅ ታቅፋለች። ይሄ በጣም ጥልቅ የሆነ እውነት አለ። ብዙዎቻችን ስንቶቻችን የኛ የሆነ ነገር ላይ እግዚአብሔር የሰጠን መክሊት ላይ ማድረግ የምንችለው ላይ ቢዝነሳችን ራእያችን ላይ ተኝተን የገደልን። ሌሎቻችን ስንቶቻችንን የኛ ነገር የሆነ ተሰርቆ ከእጃችን ተወስዶ በሙት ነገር የተቀየረ። እንቅልፍ በጣም ክፉ ነገር። አንተ ታካች እስከ መቼ ትተኛለህ? እስከ መቼ ታንቀላፋለህ? ድህነት እንደ ወንበዴ ችጋር ሰይፍ እንደታጠቀ ይመጣብሃል ይላል። አስቢ፣ ወንበዴ ሲመጣብሽ አምጪ ነው የሚልሽ። እና ስንፍና መጥፎ ነገሩ ምን እንደሆነ ታውቂያለሽ? የሚሰርቅሽ ያለሽን ብቻ አይደለም ወደፊትሽን ነው የሚሰርቀው። ዛሬ ብትተጊ የምታገኙን ነገር ነው የምታጭነው።